ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንደምታዩት እዚህ ጋር መኮረኒ በሸመን በዚህ መልኩ ሰርቻለሁ። ቪዲዮውን እስከ መጨረሻ አይታችሁ ቀለል ያለ አሰራር ነው። ከወደዳችሁት ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። እዚህ ጋር ዘይት ጨምሬያለሁ። ከዛ ሽንኩርት ማለት ነው። በዚህ መልኩ በትንንሹ የከተፍኩትን ሽንኩርት ጨምሬያለሁ። እንደምታዩ ሽንኩርቱ በዚህ መልኩ እያበሰልኩት ነው፣ ብዙም ከለር ሳይቀይር። እዚህ ጋር ያዘጋጀሁት ነጭ ሽንኩርትና ዝንጅብል እጨምራለሁኝ ማለት ነው፣ እየተፈጨ። ትንሽ ደቂቃ አበስለውና ሌላ ግብአት እጨምራለሁ። አብራችሁን ምን እስከ መጨረሻው። በዚህ መልኩ ትንሽ ደቂቃ ነጭ ሽንኩርቱን በዚህ መልኩ ካበሰልኩት በኋላ ከበረዶ ቤት አውጥቼ ያዘጋጀሁትን ስጋ፣ ይሄ ለሐማ ፍሮም ወይም ደግሞ ስጋ የተፈጨውን ስጋ በዚህ መልኩ የተፈጨ ባሉት እንግዲህ በዚህ መልኩ በደንብ አማስዬ እመለሳለሁ። ይሄ የጓጎለ አንዳንድ የሆነ የተቋጠረ ነገር እንዳይሆን በደንብ አማስለዋለሁ፣ እንደዚህ ማለት ፍትፍት ያለ እንዲሆን እና እንደነገርኳችሁ የምሰራው በሸሜል ነው ማለት ነው። በዚህ መልኩ መኮረኒ በሸሜል በዚህ መልኩ ሳበስለው ጊዜ ይቆጥብልኛል። ወዲያው በዚህ መልኩ ምንም አይነት ውሃ ሳልጨምር እስካሁን በደረቁ እንደዚህ እየጠበስኩት ነው። አሁን ያዘጋጀሁት ቅመም ልጨምር ማለት ነው። ያዘጋጀሁትን ቅመም እንደምታዩት እዚህ ጋር እርድ አለ፣ በርበሬ፣ እርድ እና የደንብላል ፓውደር ወይም ደግሞ ኩስቱራ። እዚህ ጋር ደግሞ ጨው አለኝ ማለት ነው። እነዚህ ቅመም ብቻ ነው የምጠቀመው። በደንብ አማስዬ እመለሳለሁ። በአንድ እጄ ስለሆነ የምቀርጸው የጨመርኳቸው ቅመሞች እነኚህ ይመስላሉ። ከቅመሙ ጋር በዚህ መልኩ በደንብ አማስዬ ተመልሻለሁ። እንደምታዩት ለትንሽ ደቂቃ ከድኛ ያበስለውና ከዛ በኋላ ቀጣይ ግብአቶቹንም ጨምር ይሆናል። አብራችሁ ይሁኑ። የምታዩት የቲማቲም ድልሁን ጨምራለሁ። ይሄንን ነው የምጠቀመው። ይሄንን በደንብ አደባልቄ እመለሳለሁ። ምንም አይነት ውሃ ሳልጨምር በዚህ መልኩ በደረቁ ለዚህ አብስየዋለሁኝ እንደምታዩ እና ድስቱ እየያዘብኝ ስለሆነ አሁን ላይ ፈጭቼ ያዘጋጀሁት ቲማቲም አለ፣ እሱን ጨምራለሁ። ፈጭቼ ያዘጋጀሁት ቲማቲም በዚህ መልኩ ጨምራለሁ ማለት ነው።
ጋር እንደምታዩት ውሃውን ላይ ትንሽዬ ጨው፣ ዘይት ጨምሬያለሁ። የምጠቀመው መኮረና በዚህ መልኩ ነው ማለት ነው። እንደዚህ አይነት ሳይዝ ያለው ማለት ነው። እና የፈለጋችሁት አይነት መጠቀም ትችላላችሁ፣ ግን የእኔ ምርጫ ይሄ ስለሆነ ነው። እንደምታዩት በዚህ መልኩ በቲማቲሙ ብቻ ነው እስካሁን እያበሰልኩት ያለሁት። ምንም አይነት ውሃ አልጨምርኩም። በትንሽ ደቂቃ ስለማበስለው ጥንጥዬ ውሃ ጠብ አደርጋለሁ ማለት ነው። ሞቅ ያለ ውሃ በዚህ መልኩ እንጨምራለን እና በጣም መወፈርም መቅጠንም ስለሌለበት ውድ ተመልካቾቼ በዚህ መልኩ ያው ለመኮረኒ በሸሜል የሚሆኑ ስጋ ሶስ በዚህ መልኩ አዘጋጅቻለሁ። ይሄን ይመስላል። መጨረሻውን ውፍረቱም በዚህ መልኩ ነው መሆን ያለበት እና ይሄን ይመስላል መጨረሻውን። ቀጣይ ግብአት ማሳያችሁ ይሆናል። አብራችሁ ይሆናል። የገበታ ቂቤ ነው የጨመርኩት ማለት ነው። ክሬም ለመስራት ነው እዚህ ጋር ከላይ የምንጨምረው ክሬም። ስለዚህ ቂቤው እንደዚህ ሲቀልጥልን ዱቄት፣ ነጭ ዱቄት በዚህ መልኩ እንጨምራለን ማለት ነው። በትንሽዬ 2 ማንኪያ የሚሆን ማለት ነው። ይረብሻል አይደል? እንደምታዩት በዚህ መልኩ ዱቄቱና ቂቤውን በዚህ መልኩ ለትንሽ ደቂቃ እሳት ላይ ካደረኳቸው በኋላ የምግብ ክሬም ጨምራለሁኝ ማለት ነው። ወተት ሳይሆን ይሄ የምግብ ክሬም ነው። እንግዲህ እንደምታዩት በደንብ እየበሰለና እየጓጎለ እየሆነ ነው። እንግዲህ እንደምታዩት ገንቦ በሉት እና እንደዛ እንዳይሆንብኝ ደግሞ እዚህ ጋር ፍሬሹን ወተት እጨምራለሁ ማለት ነው። መጀመሪያ ጨመርኩት ክሬም ነው፣ ከዛ ወተት በደንብ አማስዬ እመለሳለሁ። እንደምታዩት ቆንጆ በርበሬና ፓፕሪካ ጨምሬያለሁ በትንሽዬ እና ትንሽዬ ጨው። ብዙ ከለሩ አይቀይረውም፣ ግን ያው ለጣዕም እንዲኖረው ራሱ ክሬሙ እንደዚህ አይነት 3 ቅመም ብቻ ነው የምጨምረው። ቆንጆ በርበሬ፣ ቀይ በርበሬ ጥንጥዬ ማለት ነው። ከዛ ጨው ማለት ነው። ሊጥም ቢሆን እንግዲህ በዚህ መልኩ በደንብ አንተክትከን ነው ምንሰራው። እዚህ ጋር ቺዝ ወይም ደግሞ ክራፍት ጅብን ክራፍት የሚሉትን ማለት ነው እሱን ጨመርኩ። ቺዝ ወይም ደግሞ ሞዘሬላ ነው በዚህ መልኩ የፒዛውን ጅብን ማለት ነው በዚህ መልኩ ጨመርኩኝ። ክሬምም ጨምሬ ስለነበረ በጣም ብዙ እንትን ይሆንብኛል። እንደምታዩት እንዴት እንደሚዝለገለግ እና ጥንጥዬ ሞቅ ያለ ውሃ ጨምራለሁኝ። በደንብ አማስዬ እመለሳለሁ። ያኔ የሚታዘዝ መሆን አለበት። የምታዩት በዚህ መልኩ በጣም ሳይወፍር በጣምም ሳይቀጥን እንግዲህ ለመኮረኒ በዚህ መልኩ በጣም ዝርግርግ ያለ ነው እና የሚፈልጉትም እንደዛ ነው። እና ይሄን ይመስላል መጨረሻውን የክሬሙ አዘገጃጀት በዚህ መልኩ ነው ማዘጋጀው። ቀጣይ ደግሞ ይሄንን በቀቀልኩት መኮረኒ ላይ ጥንጥዬ ወስጄ መኮረኒው እንዳያያዝብኝ እዚህ ጋር ማስለዋለሁኝ ማለት ነው። ከዛ በኋላ ያው ፍሮን ውስጥ ወይም ደግሞ ኦቨን የጨምረውን እቃ ላይ ሁሉንም አደባልቄ አንድ ላይ አደርጋቸዋለሁ። የማሳያቸው ይሆናል። ተመልካቾቼ እዚህ ጋር እንደምታዩት ኦቨን ውስጥ የምጨምረው እቃ ላይ በዚህ መልኩ መጀመሪያ መኮረኒው ደረድረዋለሁ።
እኔ እንደዚህ አይነት ሳይዝ ያለው መኮረኒ ነው እየተጠቀምኩት። ግን ብዙ ጊዜ መኮረኒ በሸሜል ሲጠቀሙ ሳይ ያው ረዣዥሙ መኮረኒ ነው የሚጠቀሙት እና እኔ ግን ይሄንን ነው የተጠቀምኩት። እዚህ ጋር መጀመሪያ መኮረኒ ትንሽ ከደረደርኩኝ በኋላ ቅድም ያዘጋጀሁትን የስጋውን ሶስ ወይም ደግሞ የሰራሁትን ስጋ እዚህ ጋር አምጥቼ እጨምራለሁ ማለት ነው። አብራችሁ ሆኖ ወደ ተመልካቾቼ እንደምታዩት እዚህ ጋር ቅድም የሰራሁትን ስጋ በዚህ መልኩ ሁሉንም ቦታ ሳህኑን በደንብ እንዲዳረስ አደርገዋለሁኝ ማለት ነው። ከዛ ቅድም የቀረኙ መኮረኒ ሁሉንም አይደለም የጨመርኩት፣ ከስር የጨመርኩት መኮረኒ የተቀቀልኩት መኮረኒ ግማሹ ስለነበር ልክ እንደዚህ ስጋውን ከደረደርኩኝ በኋላ ከላይ አሁንም እንትኑን ጨምራለሁኝ ማለት ነው። መኮረኒው ጨምራለሁኝ። የምታዩት ድጋሚ የቀረኙን መኮረኒ በዚህ መልኩ ቅድም የሰራሁትን ክሬሙን በደንብ ከመኮረኒው ጋር አደባልቄ በዚህ መልኩ እደረድረዋለሁ ማለት ነው። ስጋውን ለመሸፈን ያህል ሁሉንም ቦታ በደንብ አዳርሰዋለሁኝ እንደዚህ ማለት ነው። እና ጋር እንደምታዩት የጅብን ክራፍት እና ሞዘሬላውን እንደዚህ አደባልቄ አንድ ላይ ከዛ እዚህ ጋር መኮረኒው እላዩ ላይ ጨምራለሁኝ ማለት ነው። ሞዘሬላውን በዚህ መልኩ ሁሉንም ቦታ እንዲ አዳርሸዋለሁኝ እኩል በሚባል ደረጃ። ከዛ በኋላ አሁን ኦቭን ላይ እንጨምረዋለን ማለት ነው። ፍሮን ውስጥ ጋዝ ውስጥ እናደርገዋለን በ180 አሙቄ ማለት ነው። በደንብ ከሞቀ በኋላ ፍሮኑ በ180 አድርገን እንጨምረዋለን። ግን የላይኛውን ብቻ ነው የምለኩሰው። ላይ ብቻ በዚህ መልኩ ይሄን ይመስላል። መልኩን እንደምታዩት በጣም ቆንጆ ነው። በጣም ነው የሚያምረው። ቀለል ያለ አሰራር ነው። ከሁላችሁም ትሞክሩት፣ ሀሳብ አስተያየታችሁን ማስቀምጡልኝ። እንግዲህ እኔ በዚህ መልኩ ነው የምሰራው። ታይት ቆንጆ ሆኖ ወጥቶልኛል። ከወደዳችሁት አበረታቱኝ። ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ይሄን ይመስላል መጨረሻውን። በረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላ። እንደምታዩት እዚህ ጋር መኮረኒ በሸመል በዚህ መልኩ ሰርቻለሁ። ቪዲዮውን እስከ መጨረሻ አይታችሁ ቀለል ያለ አሰራር ነው። ከወደዳችሁት ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።